ጋዜጠኛ ሶፎንያስ አሳፋሪና አስነዋሪ ተግባር በቪዲዮ ወጡበት። እንዲሁም በቲክቶክ አዋርድ ላይ የተለየ አለባበስ የተጠቀሙት እነ ጃኒና ኢቫን ድሪስ በፖሊስ መታሰራቸው ተነገረ። ሰላም እንዴት ናችሁ? በዚህ ቻናል ላይ ወቅታዊና አዳዲስ መረጃዎችን ለማግኘት ቤተሰብ ይሁኑ እያልን ታዲያ እናንተ የተሻለ ስራ እንድንሰራ ሰብስክራይብ እና ላይክ በማድረግ አበረታቱኝ እያልኩ ወደ ዘገባው እናልፋለን። ጋዜጠኛ ሶፎንያስ አሻም ቲቪ ላይ እና ትርታ ኤፍኤም ላይ እንደሚሰራ እናውቃለን። ታዲያ ሰሞኑን እየወጡ ያሉት ቪዲዮዎችን ከአንድ ትልቅ ጋዜጠኛ የማይጠበቅ ሲሆን በብዙ ኢትዮጵያውያን ማህበረሰቦች ተቃውሞ ደርሶበታል። ነገሩ የተፈጠረው ጋዜጠኛ ሶፎንያስ በአዳማ ልጆች ተዘረፍኩ በማለት በፌስቡክ ገጹ በመልቀቁ ነው። እውነቱ ግን ሲወጣ ከአንድ ልጅ ጋር ተቀጣጥሮ እንደነበርና ግብረ ሰዶም ለመፈጸም ከዛ ቦታ ላይ መገኘቱን የሚያሳይ ቪዲዮ ይወጣበታል። ታዲያ ይህን መረጃ ያወጣው ከእርሱ ጋር ሲያወራ የነበረ ሰው ሲሆን ነገሩን እንዲህ በማለት ይገልጻል። እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ጀምሮ አንስቶ ያለው ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀቁላችሁ ለምንድን ነው? እኔ በግሌ የእናንተን አላውቅም። አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገሮች እንደማትቀበሉ ተስፋ አደርጋለሁ። ነገር ግን እኔ በግሌ እንደዚህ አይነት ነገሮችን በፍጹም አልቀበልም። በተደጋጋሚ በውስጥ መስመር ሊያወሩ የሚፈልጉ ብዙ ሰዎች፣ ብዙ ወንዶች አሁን ሶፎንያስ ድንገት እጄ ላይ ስለወደቀ ነው የምትመለከቱ ሰው፣ ነገር ግን በውስጥ ብዙ ሊያወሩ የሚፈልጉ ወንዶች እንዳሉ አውቃለሁ። እነሱን ቀስ በቀስ ምናልባት ማጋለጥ ካለብን ቀስ እያልኩኝ የማጋለጥ ይሆናል። ታዲያ ይህ ነገር በስፋት ህዝቡ ላይ ሲደርስ ጋዜጠኛ ሶፎንያስ ፌስቡክ ላይ የለጠፈውን ነገር ያወርዷል። ይህ አሳፋሪ ድርጊት በህዝቡ ዘንድ ቁጣን ያስነሳ ሲሆን ከስራውም እንዲታገድና እንዲታሰር እየጠየቁ ይገኛሉ። ታዲያ እናንተ በጋዜጠኛ ሶፎንያስ ምን ይላሉ? እንደዚህ አይነት ከኢትዮጵያ ባህል የወጡ ነገሮች መበራከታቸውም በታዳጊዎችና በህጻናት ወደፊት እንዳይለመዱ ያሰጋል። ሀሳባችሁን ኮሜንት ላይ ያሳውቁ ነው። በሌላ በኩል ኢቫን ድሪስ እና ጃኒ መታሰራቸው ተሰምቷል። በ20ኛው የቲክቶክ አዋርድ ላይ ለብሰውት የመጡት ነገር ከህዝብ ስነ ስርዓት እንዲሁም ሞራል ያፈነገጡ አለባበሶችን የለበሱ ሲሆን በተለይም ሰውነታቸውን የሚያሳይ አለባበስ የተጠቀሙ በመሆኑ ፖሊስ ምርመራ እንደጀመረባቸው ይናገራል። ቲክቶከር ጃኒ በቲክቶክ ፔጅ ወጥቶ ስለ አለባበሱ የተናገረ ቢሆንም በዚህ ምርመራ ግን ሊያመልጥ አልቻለም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱ ሰዎች አሉ፣ የሚከታተሉ ሰዎች አሉና እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁ ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። በድጋሚ አጥቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም እወዳችኋለሁ፣ አከብራችኋለሁ። እንዲሁም ኢቫን ወጣ ይቅርታ መጠየቅ ሲጠበቅባት አለባበሷን በመደገፍ ምላሽ ስትሰጥ ተሰምቷል። ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካከኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴን የፋሽን ዲዛይንም የእንትን የማለት የመክፈት ማሰብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ጀስ ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ። መልካም እድል እመኝልሻለሁ።